ብልጽግና ባለፈውም ተመርጧል የበለጠ ውጤታማ ሆኗል የበለጠ እንዲመረጥ የሚያደርገው ስራ ሰርቷል በዓለም ደረጃ የኢትዮጵያ የኢኮኖሚ ሁኔታ የኢንቨስትመንት ደረጃዎች ተሻሽለዋል በቅርብ ጊዜ ድህነት እንላቀቃለን እኔ ካብይ የበለጠ መንግስት ይመጣል ብዬ በህይወቴ ሙሉ አልጠራጠርም ከእርግጥ በእውነትም ነው ደግሞ ለማስመሰል ለምናምን ሳይሆን ካብይ ውጭ መርጦ የለኝም ሌሎችም አብይ እንድትመርጡ እላለሁኝ ብልጽግና ፓርቲ በህዳር ወር 2012 ዓመተ ምህረት የተለያዩ ብሔራዊ ድርጅቶችን በማዋሃድ የተመሰረተ ሀገር በቀል ፓርቲ ነው። ፓርቲው የኢትዮጵያን አንድነት የጋራ ተጠቃሚነትና የዲሞክራሲ ስርዓት ግንባታም ማዕከል በማድረግ በጠቅላይ ሚኒስትር አብይ አህመድ መሪነት የተመሰረተ ሀገር አቀፍ የፖለቲካ ድርጅት ነው። ፓርቲው በበሳልና ብቁ መሪ በቁርጠኛ አመራርና አባላት እንዲሁም በህዝብ ድጋፍ ታጅቦ በፈተናዎች ሳይዛነፍ ስኬቶችን ማስመዝገብ የቻለ ነው። በውጭ ግንኙነትና ዲፕሎማሲ ረገድም በዓለም መድረክ ስኬቶች ኢትዮጵያን ማስመዝገብ የቻለ እንዲሁም ወዳጅ ሀገራትን ማብዛትና የብሬክስ አባልነትን ያረጋገጠ ፓርቲ ነው። ብልጽግና ፓርቲ ከተመሰረተ አጭር ጊዜ ቢሆነውም ተቆጥሮ የማያልቁ ድሎች በኢኮኖሚው በፖለቲካዊና በማህበራዊ መስኮች የተመዘገቡ ስኬቶች የኢትዮጵያን ስብራት የጠገኑ ናቸው። የኢትዮጵያ የብልጽግና ጉዞ አመላካች የሆነው ህዳሴ ግድብ መጠናቀቁ ዘርፈ ብዙ ፋይዳ አለው። በአፍሪካ ቀንድ ላይ ትላንት በድህነቷ ስትደፈር ስትናቅ የነበረች ሀገር ድህነቷን አራግፋ በዓለም ፈጣን የኢኮኖሚ እድገት ከሚታይባቸው ሀገር አንዷ ሆናለች። ኢትዮጵያ በታሪኳ የአባይን ወንዝ እንዳትጠቀም ታሪካዊ ጥላቶች ሌሎችን በማስተባበር ሲሰሩብን የነበሩትን ሴራ ሰብሮ የወጣ የህዳሴ ግድብ የተገነባ ነው። ይሄ ምን ያሳየናል? የዲፕሎማሲ ለውጥ በኢትዮጵያ ላይ ትልቅ ስራ ተሰርቷል የሚል ነው። ትናንት እኔ በደርግ በደንብ አውቃለሁ በኢህአዴግም ሂደን ፈላጊዎች ነበር። በዲፕሎማሲው መልክ ተፈላጊ ሆነናል። ፓርቲው ኢህአዴግና ህወሓት ኢትዮጵያ የባህር በር አልባ እንድትሆን የፈረዱባትን ስርዓት ጎልስሶ በመጣል ማንም የባህር በር መጠየቅ በማይችልበት ጊዜ የይገባናል ጥያቄ በኢትዮጵያውያን ልብ ውስጥ ያንሰራራና በግፍ የተወሰደውን የአሰብ ወደብ ለማስመለስ አንግቦ እየሰራ ይገኛል። የአሰብ ወደብ ለማምጣት የይቻላል መንፈስ እንዲፈጠር አድርጓል። በአባይ ላይ ተገበረው፣ በባህሩ ላይ ተገበረዋል። የማህበረሰባችን እንቅስቃሴ በሰልፍ የወጣበት ወቅት ነበር። ያ ድጋፍ ምንድነው? የማህበረሰቡን ፍላጎት ለማሟላት መንግስት አቅጣጫ የተከተለውን ደግፏል ማለት ነው። በታሪክ ሰማይ ላይ እንደማይጠልቁ መንትያ ከዋክብት የሚታዩ ሁለት ስሞች አሉ፣ አሰብና ባቲ። አንዱ የቀይ ባህርን ጨዋማ ነፋስ እየተነፈሰ የዓለምን በር የሚጠብቅ የወደብ ከተማ ሲሆን፣ ሌላኛው ደግሞ የወሎን ደጋማ ምድር ከበረሃው ቆላ ጋር የሚያገናኝ የገበያ ማዕከል ነው። ግንኙነታቸው ከንግድም በላይ ነበር። የአሰብ ጨው የወሎን ወጥ እንዳጣፈጠው ሁሉ የወሎ ምርትም የአፋርን ነጋዴ ህይወት ይደጉማል። የአፋረኛና የወሎ ኦሮሞኛ ከአማርኛ ጋር ተደባልቆ በሳቅና በጨዋታ ገበያው ይደምቃል።
የወጣቶቹን ሁለንተናዊ ተሳትፎና ተጠቃሚነት ለማረጋገጥ እንዲሁም ወጣቱ አልባሌ ቦታ እንዳይውል ትኩረት የሚሰጥ የትምህርት ጥራትን በማረጋገጥ ሀገር የሚለውጡ ዜጎችን ለማፍራት ኢላማ የሚያደርግ ለነገው ትውልድ ከመስራት በላይም የኢትዮጵያ ሉዓላዊነት ለማረጋገጥ ጭምር የሚሰራ ፓርቲ ነው። ፓርቲው አይነተ ብዙ የኮሪደር ልማቶችን በመስራት ሀገራችንን በዓለም እይታና ጆሮ ውስጥ መግባቷ ይታወሳል። እንደ ከተማችን የተጀመሩ የከተማ መሰረተ ልማቶች፣ የገበያ ማዕከልና የኮሪደር ልማቶች የፓርቲው አንዱ ኢኒሼቲቭ ናቸው። ፓርቲው ለአረጋውያን፣ ለአቅመ ደካሞች፣ ለአካል ጉዳተኞችና በኢኮኖሚ ለተቸገሩ የህብረተሰብ ክፍሎች በየጊዜው ትኩረት ሰጥቶ የሚደግፍ ነው። ብልጽግና ባለፉት የለውጥ ዓመታት የሴቶችን ተሳትፎና ሁለንተናዊ ተጠቃሚነት በማረጋገጥ በኩል እምርታዊ ድሎችን ያስመዘገበ ፓርቲ ነው። እንደ ባቲ ከተማ ሚሊሻ ጽሕፈት ቤት አዲስና ነባር ሚሊሻ በማሰልጠን ከህዝብ ወጥቶ ለህዝብ የሚሞት ለህዝብ የሚሰራ በአካባቢው ነዋሪ የተመሰገነ ያለ ደሞዝ ህዝቡን የሚያገለግል ከራሱ በላይ ለአካባቢውና ለሀገሩ ሰላምና ጸጥታ መከበር ቅድሚያ የሚሰጥ የሰላም ዘብና የህዝብ ጠባቂ ሚሊሻ መፍጠር ተችሏል። ስንዴን በስፋት ማምረት የህዝብን የምግብ ዋስትና ከመጠበቅ ባለፈ ድህነትን እንደ ፖለቲካ መሳሪያ ለመጠቀም የሚሞክሩ ኃይሎችን ሴራ ለማክሸፍና የኢኮኖሚ ጥገኝነትን የሚሰብር የድል ጎዳና ነው። ስለሆነም ስንዴ ከምግብነት ባለፈ የአንድ ሀገር የሉዓላዊነት መገለጫ፣ የፖለቲካ ነጻነት መከታና የብሔራዊ ደህንነት ዋስትና አድርገን ወስደናል። በተፈጥሮ ውስጥ ካሉ ድንቅ ትምህርቶች መካከል አንዱን በገበሬው ማሳ እናገኘዋለን። አንዲት ነጠላ የስንዴ ዘንግ ብቻዋን ስትቆም ለንፋስና ለዝናብ ተጋላጭ ናት። በነዶ ውስጥ የታሰሩ ስንዴዎች ለምግብነት ብቻ ሳይሆን ለቀጣይ ዓመት ዘርነትም ይውላሉ። እኛም ዛሬ በአንድነትና በመተባበር የምናከናውናቸው ተግባራት ለራሳችን ብቻ ሳይሆን ለሚመጣው ትውልድ ጠንካራ መሰረትና ተስፋ የሚሆኑ ናቸው። አመራሩ የዶክተር አብይ ሐዋርያ ሆኖልናል። ስለዚህ የበለጠ ትልቅ ደረጃ እንደርሳለን፣ ብልጽግናን እንመርጣለን። የስንዴ ነዶን በመምረጥ ለትውልድ የሚተርፍ ወረትና